10 ቤተሰብ ነው ሆኜ የምኖር የነበረው እዛ ቤት 10 ቤተሰብ ሆኜ ስኖር መኝታ ቸግሮኝ ተደራራቢ አርጋ ያነሰኝ ቆጥ ወደ ላይ ሰርቼ ልጆቼን ቆጥ ላይ ነው ቀይ ቆጥ ላይ ነው ሲኖር የነበረው የህዝብ ሽንት ቤቶ ዲያሄደን ውሃ በጆግ ይያዝን ላይ አደባባይ ይሄድን ነው የምንጠቀመው 10 ቤተሰብ ሽንት ቤት አጠገብ ነበር የሰራው ኩሽና በጣም ያስጠላ ነበር የቱቦ ሽታ አለ ሽንት ቤት አገናኝቶ ነበር ቱቦ በኔ በኩል የሚያልፈው በብዛትን እንትን አለብኝ ሳይነስ አለብኝና በጣም ያመኝ ነበር በዛን ሰዓት እንግዳ ቢመጣ ቤቴ ማሳደር በቀን አድራለሁ ብሎ እንዳይመጡ ጸሎት ነበር ማድረግ በዛን ሰዓት ምክንያቱም ቤቴ በጣም ጠባም ነበር በጣም የከተማችንን ጎስቋላ ገጽታዎች መቀየር አዲስ አበባ ከለውጡ በፊት የነበራት አጠቃላይ ስላም ኤሪያ ወይም ደግሞ ጎስቋላ ተብለው የተለዩ አካባቢዎች እነኚህ የጭቃ ቤቶች አጠቃላይ ከከተማዋ 74 እጅ ይዛሉ ይሄ ጥናት ነው የመንግስት ሪፖርት አይደለም 74 እጅ ከ74 አሁን ስንት አድርሰናል 30 እጅ ላይ ደርሰናል ከኛ ውጪ የሆኑ አካላት ያጣናሉ እኛ በዛ ልክ ማጥናት መቻል አለብን በ44 እጅ ዝቅ አድርገናል በእነኛ 5 አመት ዋናው መሰረታዊ የተሰራው በእነኛ 5 አመታት ውስጥ ነው ይሄ እኮ ተአምር ነው እነኚህ የቀድሞ የወዳደቁ የቆሸሹ በላስቲክ በሽርፍራፊ ቆርቆሮች የተወጣጠሩ የጭቃ ቤቶች ያዘነበሉ አንዱ ሌላውን ደግፎ ያቆመ ሰፈር እኛ ባንቀየራቸው እኮ ራሳቸው እኮ ፈራርሰው ስለዚህ እነሱ መቀየር ችለናል ስለ አዲስ አበባ ውብ አበባ እንደስሟ እናደርጋታለን ሲባል ብዙዎች ሙሉ በሆነ መንገድ አይረዱትም አረንጓዴው ውበት መብራት አድርገው ይረዱታል የመጀመሪያው ሰው ነው አዲስ አበባ ለነዋሪዎቿ ምቹ ከተማ እናድርጋት የብልጽግና መርህ ዋናው መርሆ ሰው ተኮር ነው ማህበራዊ ፍትህን ማንገስ ነው የምንሰራው ለሰው ነው የሚሰራው ሰው ነው ተጠቃሚ መሆን ያለበትና ውብ አበባ ህይወቱ መምሰል ያለበት ሰው ነው ሰው ሌላ ከተማዋ ሌላ ከሆነች አዲስ አበባ እንደ ስሟ ውብ አበባ ሆነች ልንል አንችልም ቀድመን ሌላ ቦታ ቤት ሰርተን ወደ ቤት ነው ያስገባናቸው የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ ቤት ነበር ወይ ያለ ውሃ ያለ ማብሰያ ያለ ፍሳሽ መስመር በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለጣጠፈ እየኖረ እሳት አደጋ ሲነሳ ያን ሁሉ ሰው እየፈጀ የሚወዳደር አይደለም አሁን ግን እዚህ ኪችን አለው ራሱ ሻወር ቤት አለው ሽንት ቤት ለራስ ለብቻ ችሎ ነው ሰፊ ቤት ነው እዛ ሁሉ ያነሳን ጌታ በጣም አመሰግነዋለሁ ኪችን ቤት ሽንት ቤት ለብቻው በመኝታ ቤት የመስኮት ነው ምግብ መስሪያ ኪችን ቤት የመስኮት ነው እንደ ልብ ያየር ያገኘው ነው አሁን ምኖረው እዚህ ለኔ ዓለም ነው የሆነት ንጹህ ሲሚንቶ ሳታረጊ ሄልሾ ሳናረግ እንደዚህ ዓለም የሆነ ቤት ሰጥቶናል የሆነ መንግስትን ላመሰግን ፈልጋለሁ ሚዛናዊ ስለሆነ የፖለቲካ ሐሳቢያችን ሚዛናችን ላይ ነው የቆምነው ወደ የትኛውም ሳንሳብና ሳንወዛወዝ አዲስ አበባ የጋራ ቤታችን ናት የሁላችንም ከተማ ናት እንገነባታለን እንኳን እኛና አፍሪካውያን ወንድም እህቶቻችን ቤታችን ዋና ከተማችን ፖለቲካል ካፒታል ሲቲያችን እያሉ የሚኮሩባት ከተማ ወደ መሆን ከፍ ብለን ከፍ አድርገናታል ልማቱ ሁኔታ በጣም ከመናገር ቃላቶች ያጥሩኛል በዚህ በአጭር ጊዜ ውስጥ ይሄንን እንደዚህ ሰርተው ይደርሳል በእንደዚህ ያማረ ይሆናል የሚልም በህልሜ በምን የማልጠብቀው ነገር ተሰርቶ ያየው እውነት ነው መናገር እኔ የሰፈር ልዩ ነው ሆነብኝ የሆነ የውጭ ሀገር ነገር ነው የሚመስለኝ ሳይው ውጭ ሀገር ነገር ያለው ነው የመሰለኝና እኔ ምኑን ልንገርሽ ኡራኤል ስመጣ በተክርስቲያን ስንመጣ ምናየው መንገድና ይሄ አሁን የተለየ መንገድ እኔ እንጃ ልዩ መንገድ ነው ሆነብኝ እኛ ድሮ ሲፈርስ እንደዚህ ሲነሳብን ያው ታጥሮ ሊቀመጥ ነው እኛ ለምን እንሄዳለን ብለን ነው ሐሳባችን እንደዚህ አምሮ እንደዚህ ሆኖ ይገኛል ብለን አናስብም ነበር
ግን አሁን እኛ በሄድን ጊዜ ስናየው ሁሉ ልዩ ነው። በጣም ቆንጆ ነው። በጣም ገርሞኛል። በጣም ተደምሜያለሁ። በጣም ደንቆኛል። እና በጣም ይደንቃል፣ ይገርማል። በዚህ ባጭር ጊዜ እንደዚህ አይነት ውበት አያለው ብዬ አልጠበቅኩና ሰርፕራይዝ ነው የሆንኩት እውነት ለመናገር እና በጣም ደስ ይላል። ጥሩ ነው። እውነትም የልማት ተባባሪ ሆነን የሚለውን ዛሬ አየሁት። የምታየው ነገር ንጹህ ነገር ነው። አስፋልቱም ያምራል። የምታየው ነገር ሁሉ በጣም የእውነት እኔ ከዚህ በኋላ ማለት በወልድ ራሱ ልጅ የሚያየው ነገር ለወደፊት የሚያዩት ነገር ስታበረክቱ ደስ ይል። ቆንጆ ልማት ነው። አሪፍ የሚደገፍ ልማት ነው ለማለት ለሌላ ሀገራት ከኛ አልፎ ለሌላ ሀገራት አርያም እንሆናለን። ኢትዮጵያ እንደ ስሟ የእውነት ለምለም ሀገር ነው የሆነች ያለችና ቆንጆ ነው። ወድጄዋለሁ።